ሰላም ቤተሰብ፣ ዛሬ ደግሞ ማትሪክስ ላይ ሁለት ኮንሴፕቶችን ይዘን መጥተናል። ሮው ኢቸለን ፎርም እና ሪዱስድ ሮው ኢቸለን ፎርም ምንድነው ልዩነታቸው፣ በምንስ ነው የምንለያቸው የሚሉ ኮንሴፕቶችን ዛሬ እናያለን ማለት ነው። ዲፈረንሳቸው ምንድነው? ኮንዲሽኖች አሉ። ሮው ኢቸለን ፎርም ሪዱስድ ሮው ኢቸለን ፎርም ማለት ኮንዲሽኖች አሉ። እነዛ ኮንዲሽኖች ምንድናቸው የሚለውን ዛሬ እኔ ጋር እናያለን። ሮው ኢቸለን ፎርም ለማለት ሶስት ኮንዲሽኖች አሉ። እነሱ እነማን ናቸው የሚለውን እናያለን። እናም በተጨማሪ ሪዱስድ ሮው ኢቸለን ፎርም ለማለት ደግሞ አምስት ኮንዲሽኖች አሉ። እነዚህን ኮንሴፕቶች ዛሬ እኔ ጋር እናያለን። እሺ፣ the difference between row echelon form and reduced row echelon form. Okay, first one, what is row echelon form? What is the basic conditions to satisfy row echelon form? እሺ፣ ሮው ኢቸለን ፎርም ለመባል ምን ማሟላት አለበት፣ ምንስ ነው ማሟላት አለበት የሚሉትን እናያለን ማለት ነው። እሺ፣ ሮው ኢቸለን ፎርም to be row echelon form, the matrix must satisfy three basic conditions. እሺ፣ ሮው ኢቸለን ፎርም ለመባል እነዚህን ሶስት ኮንሴፕቶች እነዚህን ሶስት ቤዚክ ኮንዲሽኖች ማሟላት አለበት። እሺ፣ the first one, any rows consisting entirely of zero must be at the bottom of entire matrix, or all non-zero row must be above all zero rows. እሺ፣ ዜሮ ሮው በታች መሆን አለበት ከነን ዜሮዎች በላይ መሆን አለባቸው ነው የሚለው። ምንድነው የሚለው ይሄ? ኦል ነን ዜሮ ሮው መስት ቢ አባቭ ኦል ኦፍ ዜሮ ሮውስ፣ ዜሮ ሮዎች በተም ላይ መሆን አለባቸው። ለምሳሌ አንድ ማትሪክስ ወስደን ብናይ እዚህ ጋር ነን ዜሮ አለው። ነን ዜሮ ቁጥሮች በላይ መሆን አለባቸው። ዘቶፕ ላይ መሆን ያለባት ዜሮ ያላቸው ናቸው ነው የሚለው ማለት ነው። ዜሮ ያላቸው በላይ መሆን አለባቸው ይላል። ስለዚህ ለምሳሌ ይህ ማትሪክስ ሮው ኢቸለን ፎርም ነው አይደለም ለማለት አንድ ማትሪክስ ውሰድ። 1 2 3 0 0 0 4 ሶስቱም ዜሮ፣ እዛ ሶስተኛው ሮው ደግሞ 2 0 0 ባረክ። ይሄ ሮው ኢቸለን ፎርም ማለት አንችልም። ምክንያቱም 3 ዜሮ ያለው በላይ አለ። እቺ ነን ዜሮ አንድ ከሮው ውስጥ አንድ ቁጥር ካለች ነን ዜሮ ካለ ነን ዜሮ ይባላል። አንድ ቁጥር ካለች ነን ዜሮ ይባላል። ስለዚህ ሁሉም ዜሮ መሆን አለበት። ሁሉም ዜሮ ለምባል ሁሉም ዜሮ መሆን አለባቸው። ስለዚህ እነዚህ ነን ዜሮዎች በታች ነው መሆን ያለበት። እቺኛው ሁለቷ ስላለች እቺኛዋ መቀየር አለባቸው ነው የሚለው ሮው ኢቸለን ፎርም ማለት ነው። ብዙ ዜሮ የያዘው በታች መሆን አለበት ነው የሚለው። ይሄ የመጀመሪያው ኮንዲሽን ማለት ነው። የመጀመሪያው ኮንዲሽን የሚለው ይሄንን ነው። እሺ፣ ወደ ሁለተኛው ስንሄድ እሺ፣ the leading entry of any row must be strictly the right of leading entry of the row above it. ኦኬ፣ የሆነ ሊዲንግ ኤሌመንቶች አሉ። ሊዲንግ ኤሌመንት ምንድነው? መጀመሪያ ሊዲንግ ኢንትሪ ማለት ምንድነው? ሊዲንግ ኢንትሪ ማለት ሮው ከሌፍት ቱ ወደ ራይት ስንሄድ የመጀመሪያ የምናገኛት ቁጥር ሊዲንግ ትባላለች። ለምሳሌ ይሄ አለ። ይሄ ማትሪክስ ውሰድና አንድ ልበል 0 2፣ እዚህ ጋር ደግሞ 0 1 2፣ እዚህ ጋር ደግሞ 0 0 1 ወሰድኩ ማለት ነው። እዚህ ጋር 0 ለምሳሌ እዚህ ጋር የመጀመሪያ ሮው ላይ ስንሄድ የመጀመሪያ የምናገኛት ቁጥር አንድ ናት። እቺ አንድ። ስለዚህ እቺ ሊዲንግ ኢንትሪ ትባላለች። ሊዲንግ የመጀመሪያ ቁጥር የምናገኛት ማለት ነው። እሺ፣ ከሁለተኛው ረንድ ከሁለተኛው ይሄ 0 ነው። ስለዚህ እቺ ዋን የመጀመሪያ ሊዲንግ ኢንትሪ ትባላለች ማለት ነው። ለዜሮ እቺ ሊዲንግ ኢንትሪ። እሺ፣ ሶስተኛው ሮው ላይ እንሂድ። 0 0 1 ይላል። 0 0 1 ማለት ነው። ስለዚህ እዚህ ጋር 0 0 ነው፣ እዚች ጋር 1 አለ። ስለዚህ እቺ ሊዲንግ ኢንትሪ ትባላለች ለሶስተኛው ሮው። ስለዚህ ሊዲንግ ኢንትሪ ማለት ምን ማለት ነው? ምን ማለት መሰላችሁ?
የመጀመሪያ ሮው ላይ የመጀመሪያ ቁጥር ማለት ነው። የመጀመሪያ ቁጥር ሮውን ስንጀምር ከሌፍት ወደ ራይት የመጀመሪያ ቁጥር ሊዲንግ ኢንትሪ ይባላል ማለት ነው። ስለዚህ ሁለተኛ ኮንዲሽን ምንድን ነው የሚለው ዘ ሊዲንግ ኢንትሪ ኦፍ ኤኒ ሮው መስት ቢ ስትሪክትሊ ዘ ራይት ኦፍ የሆነ ሊዲንግ ኢንትሪ አለ በራይት በኩል። ለምሳሌ ይሄኛውን ኤግዛምፕሉን ብናይ እዚህ ጋር ሮው አለ፣ እዚህ ኢንትሪ ሊዲንግ ኢንትሪ የላይኛው ሊዲንግ ኢንትሪ በቢሎ ካለው በስተቀኝ መሆን አለበት፣ በስተቀኝ መሆን አለበት ነው የሚለው። ልክ እንደዚህ ስቴር ሼፕ ልክ ስቴር ኬዝ መስራት አለበት ማለት ደረጃ ቅርጽ መስራት አለበት። አበብ ያለው በራይት መሆን አለበት ልክ እንደዚህ ማለት ነው። ለምሳሌ እዚህ ጋር ልውሰድና በትልቁ እንዲታያችሁ እዚህ ጋር 1 0 2 ልውሰድ፣ እዛ እዚህ ጋር 0 3 5 4 7 8 ላርክ። እዚህ ጋር ሊዲንግ ኢንትሪ አለች። እዚህ ጋር ሁለተኛው ኮለመን ላይ ሁለተኛው ሮ ላይ እችኛው 3 ለዚህኛው ለሁለተኛው ሮ ሊዲንግ ኢንትሪ ናት። ስለዚህ እችኛው የላይኛው አበብ በቀኝ መገኘት አለበት፣ በቀኝ በኩል መገኘት አለበት ነው የሚለው በተጻፈው ልክ በቀኝ በኩል መሆን አለበት ነው የሚለው። እሺ ይሄ ግልጽ ከሆነ ወደ ሶስተኛው ኮንዲሽን እንሄዳለን። ሶስተኛ ኮንዲሽን የሚለው ደግሞ ሶስተኛ ኮንዲሽን ኦል ኢንትሪስ ኢን ኮለመን ዳይሬክትሊ ቢሎው ሊዲንግ ኢንትሪ መስት ቢ ዜሮ። አዎ ሊዲንግ ኢንትሪ ምን ማለት እንደሆነ አሁን ታውቃላችሁ ማለት ነው። ሊዲንግ ኢንትሪ ማለት የመጀመሪያ በሮ ላይ የመጀመሪያ ቁጥር እንደማለት ነው። ስለዚህ የመጀመሪያ ቁጥር ስል በሮ ለምሳሌ በዚህ በአንደኛው ሮ ቁጥር አንድ እችኛዋ ሊዲንግ ኢንትሪ፣ በዚህኛው ሮ ደግሞ መጀመሪያ ሰድ 3ን ስላገኘኋት 3 ሊዲንግ ኢንትሪ፣ እዚህ 0 0 ስለሆነ ለዚህኛው ለሶስተኛው ሮ የለውም ማለት ነው። ለሶስተኛው ሊዲንግ ኢንትሪ የለውም። ስለዚህ ሊዲንግ ይሄ ሶስተኛው ኮንዲሽን የሚለው ከሊዲንግ ኢንትሪ በታች ያሉ ቁጥሮች 0 መሆን አለባቸው ነው የሚለው። ለምሳሌ ይሄን ኤግዛምፕል ሮ ኢችልን ፎርም የተጻፈውን ዱን ውስጥ 4 ኔጌቲቭ 3 0 3 2 0 0 ይላል። ስለዚህ 1 አለ ሊዲንግ ኢንትሪ 1 አለ። ሊዲንግ ኢንትሪ 1 በታች ያለው 0 ነው ግዴታ። ሊዲንግ ኢንትሪ በታች ያሉ ቁጥሮች ሁሌም በኮለመን ደረጃ ሁሌም ሊዲንግ ኢንትሪ በታች ያሉ ቁጥሮች 0 መሆን አለባቸው። እሺ ከሁለተኛው ስንሄድ ደግሞ 3 አለች ሊዲንግ ኢንትሪ፣ ከ3 በታች ያለችው 0 ናት። ስለዚህ ግዴታ ሊዲንግ ኢንትሪ በታች ያሉ ቁጥሮች 0 መሆን አለባቸው ማለት ነው። እሺ ለምሳሌ ኤግዛምፕል ልስጣችሁና አሁን 1 5 ኔጌቲቭ 5 6 2 2 2 0 0 7 0 0 ይሄ ሮው ኢችልን ፎርም የተጻፈ ነው ብለን ብንጠየቅ፣ እሺ መጀመሪያ ሊዲንግ ኢንትሪ እናያለን። የመጀመሪያው ኮንዲሽን 0 የሆነው በታች ተጽፏል የሚለውን ስናሟላ፣ አዎ 0 የሆነው ዜሮዎች ተጽፏል ከታች የሚለውን ህግ አሟላ። ሁለተኛው ላይ ስንሄድ ደግሞ ምን ይላል? ስትሪክትሊ ዘ ራይት መሆን አለበት። እሺ ሁለተኛው ላይ 0 አለ እዚህ ጋር 2 ስለሆነ ይሄኛው ያፈርሰዋል ማለት ነው። ስለዚህ ሶስተኛውን ህግ እቺ ሊዲንግ ኢንትሪ በታች 2 ቁጥር 0 መሆን ነበረባት። ስለዚህ ከሊዲንግ ኢንትሪ በታች 0 ስላልሆነ ይሄ በሪዲዩስድ ማለት ሮው ኢችልን ፎርም አይደለም እንላለን ማለት ነው። እሺ ሮው ኢችልን ፎርም ግልጽ ከሆነ ወደ ሪዲዩስድ ሮው ኢችልን ፎርም እንሄዳለን ማለት ነው። እሺ ሪዲዩስድ ሮው ኢችልን ፎርም ሪዲዩስድ ሮው ኢችልን ፎርም ማለት ደግሞ ከሮው ኢችልን ፎርም ለየት የሚያደርገው ሁለት ኮንሴፕቶችን ሁለት ቤዚክ ኮንዲሽኖችን ይጨምራል ማለት ነው። ቅድም ካወራናቸው 3 ቤዚክ ኮንዲሽኖች በተጨማሪ ሁለት ኮንዲሽኖችን የሚያሟላው ሪዲዩስድ ሮው ኢችልን ፎርም ይባላል። To be in reduced ሮው ኢችልን form, a matrix must satisfy all 3 conditions of ሮው ኢችልን form plus 2 strict additional rules ይላል። ከሪዲዩስድ ሮው ኢችልን form ለማለት
ቅድም ያወራናቸውን የሮው ኤቸለን ፎርም 3 ቤዚክ ኮንዲሽኖች በተጨማሪ 2 ሩሎችን ይጨምራል ማለት ነው። እሺ አራተኛው የሶስት ቅድሞችን ያዟቸው እና በተጨማሪ ደግሞ እነዚህ ሁለቶችን የሚጨምር ሪዲዩስ ሮው ኤቸለን ፎርም እንለዋለን። ሊዲንግ ኮኤፊሺየንትስ መስት ቢ 1። እሺ ቅድም ሊዲንግ ኢንትሪ ማለት ምን ማለት እንደሆነ አውርተናል እና ሊዲንግ ኢለመንት ግዴታ 1 መሆን አለበት። ቅድም ሊዲንግ ኢለመንት ቁጥር ነው የመጀመሪያው ከሮው ደረጃ የመጀመሪያው ቁጥር ነው ብለናል። ያን ቁጥር ግዴታ በሪዲዩስ ሮው ኤቸለን ፎርም ግዴታ 1 መሆን አለበት ማለት ነው። ቅድም የፈለግነውን ኤኒ ነምበር ማድረግ እንችል ነበር። አሁን ግን 1 መሆን አለበት ይላል ማለት ነው። አራተኛው እሺ ሊዲንግ ኮኤፊሺየንት must be 1. every leading entry in non-zero row must be exactly 1. ሊዲንግ ኢንትሪዋ እያንዳንዷ ሊዲንግ ኢንትሪ 1 መሆን አለባት ይላል ማለት ነው። እንደ አራተኛው ኮንዲሽን። እሺ አምስተኛው ምንድነው የሚለው? 0 above and below each leading entry will be only non-zero of in its column. 0 መሆን አለበት። ቅድም ሊዲንግ ኢለመንት በታች ያለው 0 መሆን አለበት ብለናል ሮው ኤቸለን ፎርም ላይ። ሪዲዩስድ ሮው ኤቸለን ፎርም ላይ ደግሞ በተጨማሪ በታችም በላይም ያሉ ሊዲንግ ኢንትሪዎቹ ከሊዲንግ ኢንትሪዎች በታችም በላይ ያሉ ቁጥሮች ግዴታ 0 መሆን አለበት ማለት ነው። ስለዚህ አባብም ቢሎውንም ይጨምራል ማለት ነው። አባብንም ከሊዲንግ ኢለመንት አባብም ቢሎውም ያሉ ቁጥሮችን ግዴታ 0 ማድረግ አለብን ማለት ነው። እሺ አዎ እነዚህ ሁለቶችን በደንብ ያዟቸው ማለት ነው። ምን ሊዲንግ ኮኤፊሺየንት ግዴታ 1 መሆን አለበት። በሱ በተጨማሪ ደግሞ ቢሎውና አባብ በታች ያሉ ቁጥሮች ከሊዲንግ ኢለመንት 0 መሆን አለባቸው። እነዚህም በደንብ ያዟቸው ማለት ነው። እነዚህ በደንብ ኤክሰርሳይዝ ካደረጋችሁ ቀላል ናቸው። ሪዲዩስድ ሮው ኤቸለን ፎርምን ቶሎ ለመለየት የሚጠቅሙ ኮንዲሽኖች ናቸው ማለት ነው። ሊዲንግ 1 must be only non-zero entry ኢንታየር ኦፍ ኮለመን። አዎ ይሄኛው አምስተኛውን ኮንዲሽን ነው ኤክስፕሌን የሚያደርግልን። ሊዲንግ ኢለመንት ዋናት በኮለመን ደረጃ ይላል። ይሄኛው አምስተኛውን ሞር ዲፋይን ሲያደርገው አምስተኛው ላይ ምንድነው ያልነው? አባብም ቢሎም ያሉ ኢንትሪዎች 0 መሆን አለባቸው ከሊዲንግ ኢለመንቷ በስተቀር ነው። ሊዲንግ ኢለመንቷ ብቻ ናት ነን 0 የሆነችው፣ ሌሎቹ 0 መሆን አለባቸው በኮለመን ደረጃ ነው የሚለው ማለት ነው። ለምሳሌ ኤግዛምፕል ኦፍ ሪዲዩስድ ኤቸለን ፎርም 1 0 5 0 1 8 5። እሺ እነዚህ 5 ኮንዲሽኖችን ያሟላሉ የሚለውን እንየው። እሺ የመጀመሪያ ኮንዲሽን ምንድነው? የመጀመሪያ ኮንዲሽን ኦል ነን 0 ሮውስ አር አበብ 0 ነው የሚለው ትክክል ነው። ስለዚህ እነዚህ ነን 0ዎቹ አበብ ነው ያሉ። ከዜሮዎቹ 0 ያለው 0 ሮው ያለው በተም ላይ ያለ ማለት ነው። የመጀመሪያውን ሳቲስፋይ ያደርገልን። ሁለተኛው ኮንዲሽን ደግሞ ምንድነው የሚለው? በስተቀኝ መሆን አለበት ከሊዲንግ ኢለመንት ነው የሚለው። አዎ ትክክል። ይኸው በስተቀኝ እዚች አለች፣ እዚች በስተቀኝ በኩል ስለሆነ ስቴርኬዝ ልክ እንደ ደረጃ መልክ መስራት አለበት የሚለው ህግ ሁለተኛው ማለት ነው። ሳቲስፋይ ሆነልን ማለት ነው። እሺ ሶስተኛው የሚለው ምን መሰላችሁ? እሺ ከሊዲንግ ኢለመንት በታች 0 መሆን አለበት ነው። አዎ ሊዲንግ ኢለመንት አለ 0 ሊዲንግ ኢለመንት አለች 0 ማለት ነው። የመጀመሪያ ቁጥር ሲናገር ሁለተኛ ሮው ላይ 1 ስለሆነ 0 ሆነ። ትክክል። ሶስተኛውን ሳቲስፋይ ያደርገልን። እሺ አራተኛው ሊዲንግ ኢለመንቶቹ ኦል 1 መሆን አለባቸው ነው የሚለው። ትክክል። እንደዛ ይሄም 1 ነው ማለት ነው። እዩ እዚህ ጋር ተመልከቱ። እሺ ሶሪ እዚህ ጋር 1 ሊዲንግ ኢንትሪ የመጀመሪያ ቁጥር 1 ትክክል 1 ሆነልላለች። እሺ ሁለተኛው ሮው ላይ ስንሄድ ደግሞ ሁለተኛ ሮው ላይ እዚች ጋር 1 አለች ማለት ነው። 1 ስለዚህ ሊዲንግ ኢንትሪ 1 ሆናለች። ስለዚህ የመጀመሪያው ቁጥር 1 ስለሆነ እቺ ሊዲንግ ኢንትሪ ናት 0
ቢሎው ያለ ዜሮ አባብም ዜሮ ማለት ነው። ስለዚህ ይሄ አራተኛውን ህግ ያሟላል ማለት ነው። ሳትስፋይ ያደርገልን ምክንያቱም አንድ ሊዲንግ ኤሌመንቶች አንድ ስለሆኑ ማለት ነው። እሺ አምስተኛው የሚለው ደግሞ ዜሮስ አበብ ኤንድ ቢሎው መሆን አለበት ነው የሚለው። ስለዚህ ከሊዲንግ ኤሌመንት እቺ በታች ዜሮ እቺ ሊዲንግ ኤሌመንት ደግሞ ሊዲንግ ኤሌመንት እዚች ጋር ስንወስድ ማለት ነው እዚች ጋር ከአባብም ቢሎም ያለው ዜሮ ነው። ትክክል ሳትስፋይ ያደርገልን ማለት ነው። እዚች ጋር ተማሪዎች እንዳትሸውዱ። እቺ ኔጌቲቭ 2 እዚህ ጋር ሊዲንግ ኤሌመንት ስለሌለ እዚህ ጋር ቁጥር መሆን ይችላል። ይህን አስተውሉ። እሺ ወደ ቴብሉ ስንሄድ ምንድነው እዚህ ጋር ቴብሉ ይሄ ቴብል ሞር ግልጽ ያደርግላቸዋል ልዩነታቸውን ማለት ነው። እሺ እንይ እዚህ ጋር ሊዲንግ ኢንትሪ ደረጃ እንይ። በሊዲንግ ኢንትሪ እሺ ሮው ኢቸለም ፎርም reduced row echelon form እሺ can be any number non zero number ሊዲንግ ኢንትሪው ምን መሆን አለበት ነው የሚለው። ሊዲንግ ኢንትሪ ኤኒ ነምበር መሆን ይችላል። ቅድም ያወራ ነው ማለት ነው። ሊዲንግ ኢንትሪዋ እዚህ ጋር ደግሞ ኤግዛክትሊ መስት ቢ ዋን መሆን አለበት። ሁሌም ዋን ነው። ሊዲንግ ኢንትሪዋ ግዴታ ዋን መሆን አለባት ይላል ማለት ነው። እሺ ሁለተኛው ኢንትሪስ አባብ ሊዲንግ ኢንትሪ። እሺ ከኢንትሪዎቹ አባብ ያሉ ከሊዲንግ ኢንትሪ አባብ ያሉ ቁጥሮች ምን ይሆናሉ? በሮው ኢቸለም ፎርም ካን ቢ ኤኒ ነምበር መሆን ይችላል። እዚህ ጋር ግን ዜሮ መሆን ሪዲዩስ ሮው ኢቸለም ፎርም ግን ዜሮ መሆን አለበት ይላል። ይሄንም ቅድም ያወራን ነው። ኢንትሪስ ቢሎው ሊዲንግ ኢንትሪ። እሺ ከሊዲንግ ኢንትሪ በታች ያሉ ቁጥሮችስ ምን ይሆናሉ የሚለውን በሮው ኢቸለም ፎርም ዜሮ መሆን ይሄ ተመሳሳይ ስለሆነ ለሁለቱም ተመሳሳይ ነው የሚሆነው። በታች ያሉ ቁጥሮች ከሊዲንግ ኢንትሪ ያሉ ቁጥሮች ሁሌም ዜሮ መሆን አለባቸው። እሺ ዩኒክነስ ላይ ስናይ ደግሞ ሮው ኢቸለም ፎርም ዩኒክ አይደለም። ኖት ዩኒክ ኦፕሬሽን ነው። በኦፕሬሽን ስለሚል ዩኒክ አይደለም። እሺ ሮው ኢቸለም ፎርም ግን ዩኒክ ነው። ኤቭሪ ማትሪክስ ኤግዛክትሊ ዋን ዩኒክ ሮው ኢቸለም ፎርም ነው። በማትሪክስ ደረጃ ዩኒክ ነው ይሄ ማለት ነው። እሺ አይዴንቲፋይ ሮው ኢቸለም ፎርም ሮው ሪዲዩስድ ኢቸለም ፎርም ኤንድ ናይዘር ይላል። እነዚህን ኤክሰርሳይዝ አድርጓቸው። ከከበዷቸው ኮሜንት ላይ ጻፉ።